ሰውነት ማለት ቤታችንን መምሰል ነው ማለት ነው። ሁሉም ነገራችን ማለት መብላታችንም መጠጣታችንም በጠቅላላ ያው የእግዚአብሔርን ፈቃድ መፈጸም ስለሆነ እንደ ጸሎት ነው የሚሆነው። ከቤተ መቅደስ ውስጥም ቤተ መቅደስ ውጪም የሚከናወኑት አምልኮዎች በጠቅላላ ማዕከላቸው ወይም መገኛቸው ቅዳሴው ነው ሊሆን የሚችለው። የቅዳሴው ኤክስቴንሽን ነው እነሱ ሊሆኑ የሚችሉት። ከቅዳሴ ውጪ መንፈሳዊ ህይወት ሊኖር ይችላል በሌላ መንገድ? ቅዱሳን ያማልዳሉ ወይስ አያማልዱም? በእመቤታችን ታማልዳለች ወይስ አታማልድም? እንደዚህ አይነት ነገር ነው የሚነሳው። ግን መጀመሪያ ምንም ያድርጉ ምንም ይመኑ ቅዳሴ የሚባል ነገር የለም እነሱ። ቅዳሴ በሌለበት እንዴት ስለ ክርስትና ሊወራ ይችላል? ስርዓት አምልኮ የምንለው ሰው ለተፈጠረበት ዓላማ መኖር ሲጀምር ነው። በስርዓት አምልኮ ውስጥ ያለው ነገር ቤተክርስቲያን ራሷ ቤተክርስቲያን የምትሆነው መጀመሪያ ቅዳሴ ላይ በመሰብሰባችን ነው። ቅዳሴ ላይ ስንሰበሰብ ክርስቶስ ራስ ነው፣ ቤተክርስቲያን የሱ ሰውነት ነች፣ እኛ ነን፣ እኛ ደግሞ የዛ ሰውነት አባላት ነን። እዛ ጋ ነው ሰው የሚፈጠረው። ቅዱስ 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 ዘይት ነገር ብለን ምንድነው ሀበኒ እግበር ፍሬ ዘያሰምረክ ከማስተሪ ለሰማዕትከ ወእህያው ለከ ለአንተ እንድኖር የአንተን ፍቃድ እንድሰራ ይህን ተቀብዬ የአንተን ፍቃድ እንድሰራ። ስለዚህ ለዛ ነው ከቅዳሴው በኋላ ያንን እንድናረግ ነው አደራ እየወሰድን ያለነው ማለት ነው። ሪአክቲቭ ሳትሆን የምትገልጸው ብርሃን ነው እና ስርዓት አምልኮ እሱን ነው የሚያንጸባርቀው። ቤተክርስቲያን ውስጥ ያለውን ውበት ነው እንጂ የሚያንጸባርቀው ከውጭ ላለው ነገር አይደለም። ሪአክት የሚያደርገው ታሰበው ምንድነው ምዕመናን መቆየት አይፈልጉም። ስለዚህ ቅዳሴውን ገፋ አድርገን ጀምረን ለምሳሌ 12 ሰዓት 12 ተኩል ወይ ኢቭን 1 ሰዓት ራሱ ሰው እንዲመጣ ተጠብቆ ቅዳሴው ቢጀመር 3 ሰዓት 4 ሰዓት ይሆናል ቅዳሴው በሚያልቅበት ሰዓት። ከዛ በኋላ ጉባኤ ልናካሂድ አንችልም። ስለዚህ ምን እናድርግ? አስቀድመን እንጀምረውና ቅዳሴውን ከዛ ቶሎ ቶሎ አጠናቀን ወደ ምሕረቱ እንውጣ። የቅዱስ ጳውሎስ መልእክት ሳንሰማ ቅዱስ ሐዋርያ ጳውሎስ ወደሚለው መዝሙር ቅዱስ ሐዋርያ ጳውሎስ ብለን የምንዘምረው እኮ መልእክቱን ስለሰማን ነው። ምንድነው ሰናየ መልእክት እንላለን ሳንሰማ እንዴት ነው ሰናየ መልእክት? ያ በሰው ድካም ምክንያት አይደል ይሄ ነገር የሚሆነው። እና የሰውን ድካም ደግሞ እግዚአብሔር ስለሚረዳ ቤተክርስቲያንን አይተዋት። ይሄ ውጪ ያለው ህይወታችንም እንደዛው ነው መሆን ያለበት ማለት እንደ አንድ ልብ በአንድ አእምሮ ለአንድ ነገር እንደምንተባበረው የክርስቲያን ህይወት ከዛም ውጪ እንደዛ ነው መሆን ያለበት። ቅዳሴው ላይ እስቲ እንስማው ይለው ምንድነው ቅዳሴው ምንድነው ይላል፣ ስርዓት አምልኮ ምንድነው ይላል። ከመተርጎሙ ይልቅ አሁን አስቸጋሪው ነገር ምንድነው መተግበሩ ነው። ከተስማማን ከዛ በኋላ ነገሮችን ማድረጉ ያን ያህል አስቸጋሪ ላይሆን ይችላል። ከታሰበው ነገር ቤተክርስቲያን እንድትኖር ከተሰጠበት መንገድ መራቃችን ግልጽ ነው። ስለዚህ ወደዛ ለመመለስ ማድረግ ያለብንን ነገር አመታትም ይፍጅ የተወሰኑ ትውልዶች ማለፍ ይኖርባቸው ይዘቱ ምንድነው የሚለው ላይ ከተስማማን እዛ መሆን ከነበረብን ምንም ያህል እንራቅ፣ መሄድ ያለብንን አቅጣጫ ግን እንስማማለን። ሰላም ጤና ይስጥልን ተመልካቾቻችን። ይህ በደብረ ምሕረት ቅድስት ኪዳነ ምሕረት ቤተክርስቲያን ሰንበት ትምህርት ቤት የሚቀርብላችሁ ፍኖተ ኤስቦስ የተሰኘው ወርሃዊ ዝግጅታችን ነው። በዛሬው ፕሮግራማችን እንግዳችን ባርናባስ ጋብዘነዋል። ወንድማችን ባርናባስ ከዚህ ቀደም ዳንኤል ክብረት በጻፈው ኢትዮጵያዊ ሱራፊ በሚለው መጽሐፍ ላይ በጣም ሰፋ ያለና ስለ የሆነ የመጽሐፍ ትንተና ሪቪው ሰርቶለት በሱ ነው ያወቅነው። ከዛም ቀጥሎ እሱን ከሚመስሉ ወዳጆቹ ወንድሞቹ ጋር የጀመሩት አንድ ኤማሁስ የሚባል ዩቲዩብ ላይ ያለ ፖድካስት ፕሮግራም አላቸው። በዚያም እናውቀዋለን በሰፊው። ከዚያም ኤማሁስ ከዩቲዩብ ቻናልነት ራሱን አሳድጎ አስፍቶ ወደ ኤሌክትሮኒክስ ማጋዚንነት መጥቷል። በሱም ላይ በቅርብ በጣም ኮንትሮቨርሻል የነበረውን የአእላፋት ዝማሬን ሁነት በተመለከተ በጻፈው ሰፋ ያለ አርቲክልም የምናውቀው ወንድማችን ነው። ዛሬ ከኤማሁስ መንገድ ወደ ኤስድሮስ መንገድ አምጥተነዋል። ያው መንገድ ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንዴት ነበር? እንዴት አገኘኸው? በጣም ቆንጆ ነበረ። ያው ፍኖተ ኤስድሮስ ከሀሳቡም ጀምሮ አብነት ካረጋቸውም ከመምህር ኤስድሮስ ስራ አንጻር ሀሳቡ በጣም ደስ የሚል ጉባኤ ነውና ያው እኔን ደግሞ
ያው ብዙ እንደ መድረክ ላይ ቆሞ የመናገርና እንትን ልምድ ባይኖረኝም ጠርታችሁኝ ያው የተዘጋጀሁበትን አቅርብ ያለው ያው እናንተ እንግዲህ ለጉባኤው እንደመጠነና ታዳሚው እንደወደደው ተስፋ አድርጋለሁ። እኔ ያው እድሉን ስላገኘው በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። በጣም ደስተኛ ነን። ያው የዛሬው ፕሮግራማችን ከቀረብከው ጽሁፍ ትንሽ ለየት የሚል ነገር የለውም፣ ተመሳሳይ ነው። ኦርቶዶክሳዊ ስርዓት አምልኮ ላይ ነው ቆይታ የምናደርገው። የተወሰኑ ጥያቄዎች አሉ። ስለዚህ በቀጥታ ወደ ጉዳዩ ብንገባ ስለሚሻል አንደኛውን ጥያቄ እናቀርባለሁ። ስርዓት አምልኮ ስንል ምን ማለታችን ነው? ኦርቶዶክሳዊ ስርዓት አምልኮ ማለት ምን ማለት ነው? ምንጩስ ምንድን ነው? እሺ፣ ስርዓት አምልኮ ስንል መጀመሪያ ያው አምልኮ ማለታችን አምልኮ ምንድን ነው የሚለውን እንድንመልስ ያስገድደናል። እና አሁን በእርግጥ ልክ ነው። አሁን ስለ ስርዓት አምልኮ ስናስብ ዩዥዋሊ በጉባኤ በተለይ ደግሞ ቤተክርስቲያን የሚከናወነውን ነገር አስመልክቶ ነው እንደዛ የምንለው እና እንደዛ ማለታችን ትክክል ነው። ግን እንደዛ አጥቦ ብቻ መመልከትም ጥሩ አይሆንም። ምክንያቱም የሰው ልጅ ያው በእግዚአብሔር አርአያና አምሳል ተፈጠረ። ከዛ ሲፈጠር ለምክንያት ነው የተፈጠረው። ስለዚህ የመኖር ምክንያት አለውና መኖሩ ትርጉም የሚያገኘው ያንን የመኖሩን ምክንያት ፉልፊል እስካደረገ ወይም እስከፈጸመ ድረስ ነው። እና አምልኮ ስንል ይሄ ደግሞ ምንድነው የተፈጠረው በእግዚአብሔር አርአያና አምሳል ነው። ስለዚህ ያንን አርአያና አምሳል ማኒፌስት ማድረግ፣ ማሳየት፣ መግለጽ አለበት ማለት ነው። ያንን ሲያደርግ ነው ሰው የሚባለው። እና ጌታችን በዕለተ ዓርብ በጲላጦስ ፊት ቆሞ ጲላጦስ ሰውየው ይኸው ይላቸዋል፣ ይሰቀል የሚሉትን አይሁድ ማለት ነው። እና ብዙ መምህራን በቤተክርስቲያን ተርጓሚ ይሄንን በጣም ትልቅ አባባል አድርገው ነው የሚወስዱት። ማለት ሰውየው ይኸው ሲል በሰከንድ ሁለተኛው አዳም ይኸውና፣ ትክክለኛው ሰው ይኸውና እያለ ነው። ስለዚህ ሰውነት ማለት ጌታችንን መምሰል ነው ማለት ነው። በሱ አርአያ መሄድ፣ በሱ አምሳል መሄድ፣ እሱን መምሰል ነው ማለት ነው። ስለዚህ ከዚህ አንጻር ስናየው አምልኮ ማለት ወደዚህ ግብ የምንሄድበት መንገድ እንዴት ነው? ጌታችንን የምንመስለው እንዴት ነው? የሱን ፈቃድ የምንፈጽመው የሚለውን የምንመልሰው በአምልኮ ነው። ስለዚህ አሁን ቤተ መቅደሱ ወደሚከናወኑት ነገሮች እየመጣን ግን ከዛ በፊት ምን አለ? ሰው የመፈጠሩ ምክንያት በራሱ ግን የእግዚአብሔርን ፈቃድ ማድረግ ነው። ስለዚህ የእግዚአብሔርን ፈቃድ ማድረግ ደግሞ ባይ ዲፎልት የመስዋዕትነት ስራ ነው። ሰው የራሱን ፈቃድ ትቶ ነው የእግዚአብሔርን ፈቃድ የሚያደርገው። ስለዚህ የመስዋዕትነት ስራ ነው። መስዋዕት ደግሞ አምልኮ ነው። ስለዚህ በጠቅላላው አምልኮ ማለት የሰውን ልጅ ህይወት የሚጠቀልል ነገር ነው። ጀስት ቤተ መቅደስ ውስጥ የሚፈጸም ነገር ብቻ ሳይሆን በጠቅላላው ህይወታችን የአምልኮ እንትን ነው። ይሄንን ደግሞ የምናየው አንድም በጌታ እናያለን። ምክንያቱም ልክ ሐሙስ ማታ ሲጸልይ የኔ ፈቃድ ሳይሆን ያንተ ፈቃድ ይደረግ ብሎ ለአባቱ እንዳለው በዚህ ምድር ሲመላለስ የአባቱን ፈቃድ በመፈጸም ነው የተጠመደው። ይሄ ደግሞ በዕለተ ዓርብ ወይም ሲያስተምር ወይም ምናምን ሳይሆን በቃ ህይወቱ በጠቅላላ የእግዚአብሔር ፈቃድ በምድር ላይ መገለጥ። ከዛ በኋላ እሱ የላካቸው ሐዋርያት ደግሞ ልክ እንደዚሁ እሱ የአባቱን ፈቃድ እንዳደረገ እነሱ ደግሞ የሱ ፈቃድ ደግሞ የአባቱ ፈቃድ። ስለዚህ የእግዚአብሔርን ፈቃድ ለመፈጸም ነው ከዛ በኋላ ሩጫቸው በጠቅላላ የነበረው። ክርስቲያኖችም ስንጠራ በጠቅላላው ለዚህ ነው የተጠራ ነው ማለት ነው። ስለዚህ ይህን በሐዋርያት በጌታ እንደምናየው ደግሞ ከዛ በቅዱሳን ውስጥ እንመለከተዋለን። አሁን ቅዱሳን አሁን ለኛ ቅድም እንዳልኩት ቤተክርስቲያን ውስጥ የምንፈጽመው ቤተ መቅደስ ውስጥ የምንፈጽመው አምልኮ አለ። ያው ወደሱ አሁን ልመጣ ነው። ግን በሱ የተወሰነ ሳይሆን ህይወታቸው ውስጥ በጠቅላላ የእግዚአብሔር ፈቃድ ስለሚገለጽበት ይሄ በዚህ ጊዜ የሚያበቃ የሚባል አምልኮ አናይም በእነሱ ውስጥ። በጠቅላላ ህይወታቸው አምልኮ ነው። በጠቅላላ ህይወታቸው ጸሎት ነው ማለት ነው። ያው ታዲያ እንደዚህ ካልን ቤተ መቅደስ ውስጥ ያለውን አምልኮ ምንድን ነው የሚለየው? ውጪ ካለው ምንድን ነው የሚለየው የሚል ጥያቄ ያስነሳል። ለሱ መልስ ስንመልስ ምንድን ነው በዋናነት አይ ቲንክ
ልንመልስ የምንችለው የሚጀምረው ከዛ ከቤተ መቅደስ ነው የሚጀምረው። ምክንያቱም ቤተ መቅደስ ውስጥ የምናደርገው ምንድነው? ቤተ መቅደስ ውስጥ የምናደርገው ምንድነው? በዋናነት በተለይ ከቅዳሴ መነሳት ይኖርብናል። ምክንያቱም እንዳልነው እግዚአብሔርን መምሰል ነው፣ የእግዚአብሔርን ፈቃድ ማድረግ ነው ብለናል እና ቅዳሴ ስንፈጽም የምናደርገው ምንድነው? በስጋው ደግሞ አማካኝነት ከክርስቶስ ጋር አንድ እንሆናለን። ስለዚህ ከዛ ስጦታ ነው የሚጀምረው ማለት ነው። ምክንያቱም እኛ በራሳችን እግዚአብሔርን ፈቃድ የምናደርግ ስላይደለም እሱ ልክ በመዋለ ስጋዩ ወደኛ መጥቶ የአባቱን ፈቃድ በመፈጸም እንዳሳየን አሁንም እኛ ማለት ያው ቅድም አርአያና አምሳል ብለናል። ከዛ አርአያና አምሳል ግን ከገነት አዳም ሲባረር እግዚአብሔርን ፈቃድ ባለመፈጸም ከዛ ስንወጣ አተናል። ምክንያቱም አሁን ነገሩ እንዳላሰፋው እንጂ ለምሳሌ ልክ እንደ የቅዱሳን እንዳነሳ ነው የመላእክትን አኗኗር ስንመለከት መላእክት በአምልኮ ነው የሚኖሩት፣ እግዚአብሔርን በማመስገን ያለማቋረጥ ነው የሚኖሩት። ስለዚህ ያለማቋረጥ የሱን ፈቃድ በመፈጸም ነው የሚኖሩት። የሰውም ልጅ ሲፈጠር መጀመሪያ አኗኗሩ ይሄ ነው። ከዛ ውድቀት ሲመጣ ግን ከዚህ ተለየ ማለት የእግዚአብሔርን ፈቃድ ከማወቅ መፈጸምን ከመቻልና በራሱ ፈቃድ ተጠመደ ማለት ነው። በዛ ውስጥ ብሉይ ኪዳን ውስጥ የምናያቸው ወጥተው እግዚአብሔርን ያገኙ ሰዎች ከሱ ጋር የተነጋገሩ ሰዎች ነበሩ። ግን ይሄ የነሱ እግዚአብሔርን መፈለግ ያንን የሰውነት ብያኔ የእግዚአብሔርን ፈቃድ የመፈጸም ነገር ሙሉ ለሙሉ ማኒፌስት ማድረግ አልቻለም፣ ሙሉ ለሙሉ ማሳየት አልቻለም ጌታ እስኪመጣ ድረስ ማለት ነው። ከዛ በኋላ ስለዚህ እሱ ወደኛ ወርዶ መጣና ሰጠን ማለት ነው። እኛ ያጣነውንና መልሰን ማግኘት ያልቻልነውን ነገር ወርዶ ሰጠን ማለት ነው። ስለዚህ አሁንም እኛ ያንን ጌታ ያሳየንን ሐዋርያት ያሳዩንን ከዛ በኋላ የመጡ ቅዱሳን ያሳዩንን የሱ ፈቃድ የመግለጥ በሱ ፈቃድ የመኖር ነገር የምናገኘው ከማን ነው? ከጌታችን ነው። ከጌታ ደግሞ የምናገኘው እንዴት ነው? በቅዳሴው በምናደርገው ነገር ነው ማለት ነው። ስለዚህ የምናገኘው በቅዳሴው ውስጥ ነው። ስለዚህ ቅዳሴው የሚለየው ምንድነው? ከዛ በኋላ ለሚመጣው መላ ህይወታችንን ወደ አምልኮ ለመለወጥ የራሳችንን ፈቃድ ማኒፌስት ከምናረግበት ከምንገልጥበት የእግዚአብሔርን ፈቃድ የምንገልጥበት ለማድረግ መነሻው የት ነው? መነሻው የት ነው? ስጦታው የሚገኘው እዛ ነው ማለት ነው። ምክንያቱም በራሳችን የምናደርገው ነገር ስላልሆነ ማለት ነው። ስለዚህ ጌታ በጸሎተ ሐሙስ ህብስቱን ባርኮ ወይኑንም ባርኮ ስጋውና ደሙን ሰጠ። ስጋው ደሙን ሲሰጥ ያንን መንገድ ሰጠ፣ ያንን የአምልኮ መንገድ ሰጠ ማለት ነው። ከዛ ደግሞ እሱን እንዴት እንድናደርገው አዘዘን? ተሰብስበን እንድናደርገው አዘዘን። እዛ በመሰብሰብ ደግሞ ትላንትም የኔ አቅርቦት የነበረው ቤተክርስቲያን የምንለው የክርስቶስ አካል ራሱ የምትገለጠው ቅዳሴ ላይ ነው። ስለዚህ የሚሆነው ሚናችንን የምናገኘው እዛ ውስጥ ነው ማለት ነው። ልክ አሁን ቤተክርስቲያን እንደ አንድ ሰው ሰውነት አድርገን ስናይ እያንዳንዱ አካል ሚናውን ትርጉሙን የሚያገኘው ሰውነት ውስጥ ካለበት ፖዚሽን ነው። ስለዚህ ያው በተለያየ መንገድ አይደለ የእግዚአብሔር ፈቃድ በእኛ ላይ የሚገለጠው በተለያየ መንገድ። ስለዚህ የሚገለጠው ደግሞ ቤተክርስቲያን ውስጥ ሆነን ማለት አንድ ሰው ለምሳሌ ጳጳስ ከሆነ በጳጳስነቱ መሰረት ነው የእግዚአብሔር ፈቃድ ማኒፌስት የሚያደርገው። ምዕመን ከሆነ በምዕመንነቱ በዛም ውስጥ ደግሞ እሱ ያለበት ያው ፓርቲኩላር ሁኔታ አለ። በዛ ውስጥ ነው እግዚአብሔር ፈቃድ ማኒፌስት የሚያደርገው። በተገኘበት ቦታ፣ በተገኘበት ሁኔታ፣ በተገኘበት ጊዜ ነው የሚያደርገው። ስለዚህ ያንን ለማድረግ መነሻው የት ነው? ተሰብስበን የምንፈጽመው ምስጢር ነው ማለት ነው። መሰብሰቡም ራሱ ደግሞ የሥራው አንዱ አካል ነው። በሱ እንድንሰበሰብ የሱ ፈቃድ ስለሆነ ማለት ነው። ስለዚህ ያ መነሻ ተሰብስበን የምንፈጽመው ምስጢር ነው። ስለዚህ እሱ በተለየ ወደ ሌላው ህይወታችን ክፍል ቅድስና የሚያመጣ የቅድስናው መጀመሪያ እዛ ቤተ መቅደስ ውስጥ የሚከናወነው ነገር ነው። ስለዚህ ጌታችን ያንን ስርዓት በጸሎተ ሐሙስ ሰራ፣ ሰጠን። ከዛ በኋላ በሐዋርያት ያ ነገር ቀጠለ። ስለዚህ ስርዓት አምልኮ ስንል ይሄንን ሰው የመሆናችንን ትርጉም የምናገኝበት የክርስቶስ አካል የምንሆንበት መንገድ ነው ማለት ነው። ስርዓት አምልኮ ስንል ያ ነው።
ከቅዳሴው ጀምሮ ቤተ መቅደስ ውስጥ የምናደርጋቸው ነገሮች በጠቅላላ ያው ይሄንን ምንድነው ሰውነታችንን ማለት መሆን እንዳለብን ሰው ለመሆን ከእግዚአብሔር ስጦታ የምንቀበልባቸው ነገሮች ናቸው ማለት ነው። ስለዚህ ስርዓተ አምልኮ ምንድነው ለሚለው ይሄ ስርዓት ወደሚለው ደግሞ ስንመጣ አምልኮ ይሄ ነው። ከዛ ቤተክርስቲያን ውስጥ ደግሞ ተሰብስበን ነው የምንፈጽመው። ስለዚህ የምንፈጽምበት ስርዓት መኖር አለበት። ስለዚህ ቤተክርስቲያን ሁሉም በየተሰጠው ሚና በየጊዜው ከሐዋርያት ጀምሮ ስርዓት ሰሩ ማለት ነው። እግዚአብሔር እንዴት ነው የምናመሰግነው ለሚለው ስርዓት ሰሩ። ጌታ የቅዳሴን ስርዓት በጸሎተ ሐሙስ ሰርቶ ሰጠን። ከዛ በኋላ ደግሞ የመጡ አባቶች እሱ እንደገለጠላቸው እዛ ነገር ላይ ባሉበት ጊዜ ባሉበት ቦታ ያንኑ ነገር ኤሰንሱን ሳይቀየር እኛ እንድናደርገው ሰጡን ማለት ነው። ስለዚህ ስርዓተ አምልኮ ባጭሩ ጌታ በመዋዕለ ሥጋዌ የገለጠውን ለኛ የሰጠንን ስራ የምንፈጽምበት መንገድ ከእግዚአብሔር ሰው የመሆንን ከሱ ጋር አንድ የመሆንን ስጦታ የምንቀበልበት ስርዓት ነው ማለት ነው። በጣም የሚገርም ገለጻ ነው። እውነት ለመናገር ስርዓተ አምልኮ ብዙ ጊዜ በእኔም ዘንድ በማሱም ዘንድ ስርዓተ አምልኮን በጣም በከፍተኛ ሁኔታ አንድ ሰው ተረዳ ካልን እዛው በ3 ሰዓት ቆይታ ውስጥ እዛ ክዋኔ ውስጥ በስነ ስርዓት ጥሩ አለባበስ ጥሩ አኳኋን በመውሰድ ቅዳሴውን ከመታደም ያለፈ ይሄን የመሰለ ሰፋ ያለ ጠለቅ ያለ አረጋድ በእውነቱ አለ ብዬ አልወስድምና በጣም ያስገርም ነገር ነው። ከዚሁ ጋር የተያያዘው ሁለተኛው ጥያቄ ይሄ አሁን በደንብ ነካክተሃል። በእርግጥ ግን የዚህ ስርዓተ አምልኮ ማዕከል አጠቃላይ ቅድም ያልከው የሰውነትን ብያኔ የምናገኝበት መንገድ ነው ራሱ ስርዓተ አምልኮ። አንደኛ በሱ መንገድ፣ ሁለተኛ ይሄንኑ ጸጋ የምናገኝበት ቅዳሴ ውስጥ ሁለቱንም ማዕከል ሴንተር ያደረገው መሰረታዊ ነገር ምንድነው? ያው አሁን ስርዓተ አምልኮ ስንል ጥያቄውን በትክክል ተረድቼው ከሆነ ቤተክርስቲያን ውስጥ ያው ብዙ ዘርፍ ያለው ነገር ነው። በጠቅላላው ምስጋና አለ። አሁን ያው በእኛ ቤተክርስቲያን ከጠዋት ጸሎት፣ ከማታ ጸሎት፣ ከማህሌት፣ ከሰዓታት ከዛ ደግሞ ቅዳሴው አለ። በብዙ መንገድ ይከናወናል። ስለዚህ ከዛ ውጪ ደግሞ እንዳልኩት ከቤተክርስቲያንም ውጪ ማለት በግልም አሁን ጸሎት የምናደርገው አለ። ግን ቅድም እንዳለው ደግሞ ከዛም የሰፋ ነገር ስላለ ቆመን በአፋችን ስንጸልይ ብቻ ሳይሆን ኢቬንቹዋሊ ማለት የበለጠ ክርስትናችንን የሆነ ፍጹም እያደረግነው በሄድን ቁጥር እንደሚጠበቅብን ሁሉም ነገራችን ማለት መብላታችንም መጠጣታችንም በጠቅላላ ያው የእግዚአብሔርን ፈቃድ መፈጸም ስለሆነ እንደ ጸሎት ነው የሚሆነው። ግን ያው እንደዛ ለማድረግ በጣም ጥልቅ የሆነ ያው መንፈሳዊ እንትን ያስፈልጋል። ይሄ ደግሞ ቅድም እንዳልነው ይመልሰናል ማለት ነው። ወደ ቤተ መቅደስ ውስጥ ወደሚካሄደው ስርዓተ አምልኮ ይመልሰናልና አሁን የነዚህ ሁሉ ነገሮች ማዕከል ያው ቅዳሴው ነው። ምክንያቱም እንዳልነው ስጦታውን የምንቀበለው ለነዚህ ሁሉ ነገሮች ስጦታውን የምንቀበለው ቅዳሴው ላይ ስለሆነ ማለት ነው። ቅድም እንዳልነው ሰው በእግዚአብሔር አርአያና አምሳል ነው የተፈጠረው። የዚህ ማሳያ ደግሞ በቃ ሰውነት መሆን እንዳለበት የተገለጠው በጌታ ነው። እኛ ሰውነትንም ድህነትን የምናገኘው ከሱ ጋር አንድ በመሆን ነው። ስለዚህ ይሄን የምናደርግበት መንገድ ደግሞ ቅዳሴው ነው፣ እሱ እንደሰጠን ማለት ነው። ይሄ ስጋዬ ነው ብሉ፣ ይሄ ስጋዬ ነው ጠጡ፣ ማነው ይሄ ደሜ ነው ጠጡ ብሎ እንደሰጠን ይሄን ከሱ ጋር አንድ እንድንሆን ይሄን መንገድ ሰጥቶናል። ስለዚህ ከዛ ከቤተ መቅደስ ውስጥም ቤተ መቅደስ ውጪም የሚከናወኑት አምልኮዎች በጠቅላላ ማዕከላቸው ወይም መገኛቸው ቅዳሴው ነው ሊሆን የሚችለው። የቅዳሴው ኤክስቴንሽን ነው እነሱ ሊሆኑ የሚችሉት። ስለዚህ በዋናነት የሥርዓተ አምልኳችን ማዕከል ልንለው የምንችለው ያንን ምስጢር የቅዳሴ ምስጢር ነው ብዬ ማስበው። ጥያቄውን በትክክል ተረድቼው በጣም ጥሩ አገባብ ነው የገባህበት። ታዲያ እንዲህ ከሆነ በጣም ኢንተረስቲንግ የሆነ ነገር ነው። ስርዓተ አምልኮ የምንለው ሰው ለተፈጠረበት ዓላማ መኖር ሲጀምር ነው በስርዓተ አምልኮ ውስጥ ያለው የምንለው እና
እሱን ጠቅላላ 24 ሰዓት 7 ቀን በአምልኮ ውስጥ የሚሆንበትን ኃይልና ጸጋ የሚላበሰው ደግሞ በስርዓተ አምልኮ በቅዳሴ ነው። እንደዛ ከሆነ አሁን በአብዛኛው ምዕመን ዘንድ እኔንም ጨምሮ ማለት ነው የምንመለከታቸው ነገሮች አሉ። ጉባኤያት እንደምታውቀው በጣም የተለመዱ ናቸው። ከቅዳሴ ውጭ ያሉ የቤተክርስቲያን አገልግሎቶችን ስንመለከታቸው በሰፊው በጣም አሁን ህዝቡ ጉባኤ ለምዷል። መዝሙሮች አሉ። አሁን ደግሞ በልዩ ሁኔታ መዝሙሮችም ደግሞ እየመጡ ነውና ወጣቶች በተለይ ፓርቲኩላርሊ ሰንበት ትምህርት ቤት አካባቢ ያሉ ልጆች እነዚህ የመዝሙር ኢቨንቶች ላይ በመታደማቸው ጉባኤያትን በማዘጋጀታቸው በጉባኤውን በመሳተፋቸው ማለት ነው በስብከት በሌሎቹ ነገሮች ራሳቸውን መንፈሳዊ እንቅስቃሴ ውስጥ መንፈሳዊ ውስጥ እንዳሉ ቁጥርና በዚያ ረክቶ በውጭ የመቅረት ሁኔታዎችን በደንብ እናያለን። የአላፋት ዝማሬ ሊታረሙ የሚገባቸው ነገሮች ያሉት ሁነት ሳይሆን እሱ ራሱ ሊታረም የሚገባው ኢቨንት ነው ብለህ በጻፍከው አርቲክልም ላይ በደንብ ሂደህበታል ይሄን ጉዳይና ከቅዳሴ ውጪ መንፈሳዊ ህይወት ሊኖር ይችላል በሌላ መንገድ? ጥሩ ጥያቄ ነው። ጥሩ ጥያቄ ነው በጣም እና ያው ኦፍ ኮርስ መልሱ ሊኖር አይችልም ነው። ሊኖር አይችልም ቀደም እንዳልኩት ያው የቅዳሴው ማነው የሥርዓተ አምልኮ በቃ የህይወት ዓላማ ነው ብለናል። ከዛ በኋላ ደግሞ የሥርዓተ አምልኮ ማዕከል ደግሞ ቅዳሴ ነው ብለናል። ስለዚህ ከቅዳሴው የተለየ ሥርዓተ አምልኮ ህይወትም ሊኖር አይችልም ማለት ነው። ስለዚህ አሁን የኛ የአምልኮ መረዳት ላይ ያለው አንዱ ችግር ምንድነው? ቅድም እንዳልከው ሥርዓተ አምልኮ ማለት ልክ ቤተ መቅደስ ውስጥ ስንገኝ የምናደርገው ነገር ወይም ደግሞ ለምሳሌ ለጸሎት ቆመን የሆነ የሆነ ነገር ስናደርግ ወይም መዝሙር ስንዘምር ምናምን እንደዛ አድርገን ነው የምንረዳውና የተወሰነ ሰዓት እናመሰግናለን። ከዛ ሌላውን ሰዓት ደግሞ ምንሰራውን ነገር እንሰራለን ነው። በሁለቱ መካከል በሁለቱም አይለያዩ ነገሮች መሆናቸውን አናስብምና አሁን ለትላንቱ ዝግጅት ስዘጋጅ ለትላንቱ አቅርቦት ስዘጋጅ አንድ ዲድስቅልያ ሚል የጥንት የቀኖና መጽሐፍ የተወሰነ እያነበብኩ ነበረ እና እሱ ላይ አንድ የሚለው ነገር አለው። አሁን እናንተ እንደ ድሮ እንደ አይሁድ አስራት አታወጡም፣ መስዋዕት እንደዚህ እንስሳት ምናምን ይዛችሁ አትመጡም፣ ከዚህ ሁሉ ነፃ ናችሁ ይላል። እናንተ ግን ማድረግ የሚጠበቅባችሁ ምንድነው ማለት ይሄ ለምሳሌ አስራት እንደማውጣት 1/10ኛውን አይደለም የምትሰጡት። ሁሉም ነገራችሁ በቃ የቤተ ክርስቲያን ነው፣ ሁሉም ነገራችሁ የእግዚአብሔር ነው እና ለይተን ይሄንን በቃ የተወሰነ እንትን የምናደርገው ምንለው ነገር የለም። በጠቅላላው ከዛ የተነጠለ ህይወት ሊኖረን አይችልም ነው። ስለዚህ አሁን በእኛ ጊዜ ደግሞ ማለት ይሄ እንደዚህ አይነት መረዳት ያው እየዳበረ መጥቷል። በአንድ በኩል በጣም የኖረ ችግር ነው ማለት በሰውና አሁን ባላፋት ዝማሬ እሱንም በተመለከተ በጻፍኩት ጽሁፍ እንዳነሳሁት በተለያዩ ምክንያቶች ህዝቡ ምዕመኑ ሥርዓተ አምልኮን መረዳት ስለማይችል ማለት ራሱን ለመግለጽ ማለት ምስጋናውን ቢሆን ለመግለጽ ከእግዚአብሔር ጋር ለመገናኘት የራሱን መንገዶች ይፈጥራል ማለት ነው። ምክንያቱም በዋናነት ለሱ የተዘጋጀው መንገድ መረዳት ስለማይችል ለምሳሌ እንትን ይል ነው እሱ ላይ የጠቀስኳት ነገር ነበረች ጽሁፉ ላይ እና በፊት ቅዳሴ ላይ የራሳቸውን ጸሎት የሚያደርጉ ሰዎች ብዙ ነበሩ እና ይመጣሉ ቤተክርስቲያን ያሉት። ከዛ ግን ያው የሚባለውን ነገር መስማት ስለማይችሉ በቃ የራሳቸውን ጸሎት ያደርጋሉ። የጋራ የሚባለው ጸሎት የነሱ ሊሆን አይችልም፣ ምክንያቱም ስለማይረዱት ማለት ነውና አንድ አባ ኪዳነ ማርያም የሚባሉ የቅዳሴ መምህር ይቆጣሉ። ይሄንን ቅዳሴ እኮ የጋራ ጸሎት ነውና የራሳችንን ጸሎት ማድረግ የለብንም ምናምን እያሉ ይቆጣሉ እሱ ላይ ማለት ነውና አሁን ከዛ አሁን ያልካቸው ነገሮች አሁን መዝሙርም አሁን ዘመናዊውም ስብከት ሲመጣ ማለት ሰው መረዳት የሚችለው ነገር ስለሆነ በቃ ወደዛ ይሄዳል፣ ያንን ያደርጋል።
ለቋንቋውም ለስሜቱም ቅርብ። አዎ። ስለዚህ በፊት የነበረው ችግር ላይ ሌላ እንትን ተፈጠረ ማለት ሌላ የአምልኮ ሴንተር ተፈጠረ። ቀደም ቅዳሴው ነው ማዕከል ብለን ነበር። አሁን ግን በእነዚህ መንገዶች ሰው ከእግዚአብሔር ጋር እንደሚገናኝ ይሰማዋል። ስለዚህ እነዚህ ነገሮች ያደርጋል እና ግን እንዳልነው ቅዳሴው በዛ መጠን ሴንትራል ስለሆነና ከሱ ውጭ ክርስትና ሊታሰብ ስለማይችል አሁን ዩዥዋሊ እኔ በእኛ ጊዜ የሚገርመኝ ነገር አሁን ከፕሮቴስታንቶች ጋር ስንነጋገር ለምሳሌ በዋናነት ጉዳይ አድርገን የምናነሳቸው ነገሮች አሁን ቅዱሳን ያማልዳሉ ወይስ አያማልዱም፣ እመቤታችን ታማልዳለች ወይስ አታማልድም፣ እንደዚህ አይነት ነገር ነው የሚነሳው። ግን መጀመሪያ አሁን እነሱ ጋር ስንሄድ የምናየው ነገር ማለት ምንም ያድርጉ ምንም ይመኑ ቅዳሴ የሚባል ነገር የለም እነሱ ጋር። ቅዳሴ በሌለበት እንዴት ስለ ክርስትና ሊወራ ይችላል? ማለት ክርስትና እንዴት ብለህ ልጠራው ትችላለህ? እኔ ልጠራው አልችልም። እና ሌሎቹ ነገሮች ላይ ፎከስ ማድረጋችን ይገርመኛል፣ ይሄኛው ነገር እያለ ማለት ነው። እና በዛው መጠን እኛም ጋር ከቅዳሴው ጋር ያልተያያዘ ምስጋና ያልተያያዘ ነገር ሊኖር አይችልም። ለዚህም ነው ቤተክርስቲያን ውስጥ ስርዓተ ቤተክርስቲያን ውስጥ ያሉት ነገሮች በጠቅላላ በቅዳሴው ዙሪያ ያጠነጠሉ ናቸው። ማህሌት ከቆምን ሰዓታትም ከቆምን መጨረሻ ላይ ወደ ቅዳሴው እንዲያመራ ነው ሐሳቡም ወደ ቅዳሴው እንዲያመራ ነው እና አሁን ያሉትንም ዘመናዊ እነዚህን መንገዶች ተነጥለው የሚደረጉ ጉባኤዎች ምናምን ስንመለከት የሚያደርገው ምንድነው? ቅድም ያልነውን ኤሰንስ ያሰጠዋል። አምልኮ ስንል አሁን ለኛ ለክርስቲያኖች የተሰጠው የተለየ ስጦታ ወደሱ ለመቅረብ ጌታ ሌላ ነገር ሳይሆን የሰጠን ስጋውና ደሙን የሰጠን እሱን ደግሞ ቅዳሴ ላይ ነው የምናደርገው። ስለዚህ ከሱ ከተለየን ቤተክርስቲያንም ትላንት ሳቀርብ እንዳልኩት ቤተክርስቲያን ራሷ ቤተክርስቲያን የምትሆነው መጀመሪያ ቅዳሴ ላይ በመሰብሰባችን ነው። ቅዳሴ ላይ ስንሰበሰብ ክርስቶስ ራስ ነው፣ ቤተክርስቲያን የሱ ሰውነት ነች፣ እኛ ነን፣ እኛ ደግሞ የዛ ሰውነት አባላት ነን። እዛ ጋ ነው ሰው የሚፈጠረው። ጌታን ነው ሰው እንዳልነው እኛ የሱ አካል ከሆነ ሰው የምንሆነው እዛ ሰውነት ውስጥ ስንሆን ነው ማለት ነው። ስለዚህ ከዛ እሱ አስዩም ያላደረገ ማለት በሱ አውድ ውስጥ ከሱ ጋር በተገናኘ ማይደረግ ከሆነ ባዶ ይሆናል ማለት ነው። ከሚደረገው ነገር ማለት ለኛ ስሜት ሊሰጣን ይችላል፣ ግን ለኛ ስሜት መስጠቱ ሳይሆን ቁም ነገሩ እውነተኛውን ይዘት ግን ማግኘት ያለብንን ነገር እያገኘን ነው ወይ ወደ እግዚአብሔር እንድንቀርብ። ምክንያቱም ያው እንደተባለው አሁን ቅድም እንዳልነው ጀስት የተወሰነ ሰዓታችን እንደመስጠት ካሰብነው ሊያስኬድ ይችላል፣ ግን በጠቅላላ ህይወታችንን ትራንስፎርም እንዲያደርግ እንትን አሁን ቅድም ስለ ቅዱሳን ሳነሳ እንደነበረው አሁን ከቅዱሳን ጋር በተያያዘ ቅዱሳንን ከኛ የሚለያቸው ነገር ምንድነው? ጌታ አይ ቲንክ ሐሙስ ላይ ሲናገር ጌታችን ምን ይላል ማለት እኔ በእናንተ ውስጥ እኖራለሁ እናንተ ደግሞ ያው በእኔ ትኖራላችሁ ማለት ነው። ስለዚህ ቅዱስ ጳውሎስም ደግሞ ሲናገር ምን ይላል? እኔ አይደለሁም ምኖረው እኔ አይደለሁም በእኔ ውስጥ የሚኖረው ክርስቶስ ነው ይላል። የቅድስና ትርጉም ይሄ ቅዱሳንንም እንደ ቅዱሳን ሪኮግናይዝ የምናደርጋቸው ክርስቶስ በእነሱ ውስጥ ተገልጦ ስላየነው ነው። እኛም ደግሞ የተጠራ ነው ለዛ። ስለዚህ እሱን እንደ ዓላማ ከፊታችን ካኖርን ክርስቶስ ደግሞ በእኛ ውስጥ ማኒፌስት የሚያደርገው መጀመሪያ በቅዳሴው በስጋው ደሙ ነው። ከዛ በኋላ ማለት ስጋውና ደሙን ተቀብለን ቅዳሴ ላይ ተገኝተን የእሱን ፈቃድ ለመፈጸም መጣር በሱ እርዳታ የኛ ኃላፊነት ነው የሚሆነው። ማለት ይሄ ጀስት ስርዓት እንደመፈጸምን ብቻ ቅዳሴ ላይ ተገኝተን ከዛ በኋላ ያለውን ነገር ከተሆነው ሌላ ነገር ነው። ግን በትክክል ከወሰድነው ዓላማውንና ምክንያቱም ምንድነው ቅዳሴ ላይ ስጋው ደሙን ስንቀበል ምን ዘምራት መዝሙር አለች አይደለ? ቅዱስ 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 ስሉስ ዘይትነገር ብለን ምንድነው የሚለው ሀበኒ እግበር ፍሬ ዘያሰምረክ አይደል? ከማስተሪ ለሰዋቲከ ወህያው ለከ ለአንተ እንድኖር ያንተን ፍቃድ እንድሰራ ይሄን ተቀበይ ያንተን ፍቃድ እንድሰራ። ስለዚህ ለዛ ነው ከቅዳሴው በኋላ ያንን እንድናረግ ነው አደራ እየወሰድን ያለ ነው ማለት ነው። እንዳለው በእኛ አቅም የሚቻል ነገር አይደለም፣ ግን መቀበላችንም ደግሞ የሱን እርዳታ የሱን ጸጋ እንደ መጨረሻ ላይ የሚሆነው ምንድነው እኛ አይደለንም የምናረገው እሱ ነው የሚያደርገው። ስለዚህ በዚህ መንገድ ከተረዳ ነው ከዚህ ውጪ ለተወሰነ ሰዓት
ተሰብስበን መዝሙር ዘመርን ምናምን፣ ግን ከዋናው ጎዳና ተለይተናል ማለት ነው። እና በራሱ ምን ዘምራቸውና ሰፊውን ጉባኤዎቻችን የይዘታቸው ነገር አሁን መጀመሪያ ወደ ማለት ከነገሩ ትርጉም ልነሳ ብዬ ነው እንጂ ይዘቱንም ደግሞ ስንመለከት አሁን ለምሳሌ እውነት ነው እኮ አሁን የጠዋት ጸሎት አለ፣ የማታ ጸሎት አለ፣ ቤተክርስቲያን ስለ ስርዓቱ ላይ አለ። አሁን ይደረጋል ማለት አይደለም፣ ግን በስርዓቱ ቢሆን የጠዋት ጸሎት አለ፣ የማታ ጸሎት አለ፣ ሰዓታት አለ፣ ማህሌት አለ እና እነሱ ላይ ስናረግ አሁን ለምሳሌ የጠዋትና የማታ ጸሎት ማይደረግ ነው፣ ይሁን ቅዳሴን በሌለበት ጊዜ የሚደረግ ነው። ግን ይዘቱ ከቅዳሴው የተለየ አይደለም። እነዚህን ነገሮች ግን ስንመለከት በብዛት አሁን ያሉት መዝሙሮች አሁን ያሉት ስብከቶች ዩዥዋሊ ከዛ የተቀዳ አይደለም እንትናቸው፣ ይልቁንም ማለት የሚሰማውን ሰው ስሜት ነው የሚያንጸባርቁትና ዩዥዋሊ አንደኛ ምን ብል እንትን ይልልኛል። ለምሳሌ ሰው ቤተክርስቲያን መጥቶ በቃ ችግሩን ተናግሮ እንደዚህ ያደርግልኝ እንደዚህ ማለት የሚጸልየው ጸሎት ትክክል ላይሆንም ይችላል። ለምሳሌ አንድ ሰው ማለት በዋናነት ለምሳሌ ሀብት እንዲያገኝ ማለት ጀስት እግዚአብሔርን ሀብት እንዲሰጠው ብቻ ብሎ ጸሎት የሚያቀርብ ቢሆን እና የሚያመሰግነውም ለነዛ ነገሮች ሲል ቢሆን ከሌላው ነገር ተለይቶ ማለት ነው ትክክል አይሆንም። ግን አሁን የነዚህ መዝሙሮች እና ስብከቶች ሐሳብ ምንድነው? የገበያም ነገር ስለሆነ አሁን ምን ባረግ ይሸጣል። ስለዚህ የሆነ የሚካኤል በዓል የሚመጣ ከሆነ ኦኬ የሆነ ነገር ስለሚካኤል እንትን ብል በቃ ይሰማል ብሎ ያስባል። ስለዚህ የሰውን ስሜት የማንጸባረቅ ሚና ነው እንጂ የሚወስዱት መዝሙሮቻችን ራሱ እኮ አሁን እንደምትለኝ ከሆነ የምዕመኑን የልብ ትርታ ከመረዳትና ከማወቅ ላይ የሚነሱ ናቸው። ስለዚህ ምናልባት የችግሩን መንስኤና እንደ ችግር አድርገን መዝሙሮቹንም ላንወስዳቸው እንችላለን። የየግል ፍላጎቶቻችን፣ ተምኔቶቻችንና ከእግዚአብሔር ጋር ያለን ህይወት ነጸብራቆች ሆነው ናቸው ብዬ ነው የማስበው። ግን ያው እሱም ደግሞ ለምን መጣ የሚል ጥያቄ ይመጣል። በዛ መጣል ለምን ሊለይ ይቻላል የሚል እንትን ይመጣል እና ግን አሁን ያን አንደኛው እሱን ሪፍሌክት ማድረግ ነው። ሰው ሲሰማው ልቡ ተነክቶ ሊሰማው ይገባል። እንደዛ እዚህ እንዴት አድርጌ እሱን ላቀርበው የሚል ሐሳብ ይኖራቸዋል። ሁለተኛ ደግሞ ምን አይነት ሐሳብ ይኖራቸዋል? አሁን ለምሳሌ ከፕሮቴስታንቶች ጋር ያለን እንትን አለ። ስለዚህ እነሱ ላይ ሰውን እኛ ትክክል ነን የሚል አይነት መልእክት የምናስተላልፍ ከሆነ ሰው ይሰማል። ስለዚህ እሱ በብዛት እንደዚህ አይነት ነገር ይጫነዋል እኔ እስከማውቀው ስለዚህ ግን ሄደን ቅዳሴው ላይ ያለውን ለምሳሌ ሰዓታቱ ላይ ያለውን ነገር ብንመለከት እንደዚህ አይነት ይዘት አይደለም የምናገኘው። በቃ ማለት ብዙ አንደኛ በጣም ስክሪፕቸራል ማለት ከመጽሐፍ ቅዱስን ኦልሞስት እንድንረዳበት የሚሆን ነገር ነው። መጽሐፍ ቅዱስ ላይ ያሉትን ነገሮች አምጥቶ ትርጉም ይሰጣቸዋል፣ ስርዓት አምልኮ ማለት ነው። ከዛ ደግሞ ቤተክርስቲያን ይሄ ሪአክቲቭ ሳትሆን የምትገልጸው ብርሃን ነው ያላት እና ስርዓት አምልኮ እሱን ነው የሚያንጸባርቀው። ቤተክርስቲያን ውስጥ ያለውን ውበት ነው እንጂ የሚያንጸባርቀው ከውጭ ላለው ነገር አይደለም። ሪአክት የሚያደርገው ማለት ያው መደረግ ባለበት እኮ ማለት ሰዎችን ወደዚህ ለመጥራት ብርሃኑን ነው የምታንጸባርቀው እንጂ ዩዥዋሊ እነሱ ካሉት ለነሱ ነገር አይደለም ሪአክት የምታደርገው እና ይሄንን ቤተክርስቲያን ውስጥ ያለውን ብርሃን የማንጸባረቅ ሳይሆን አንደኛ እንደተባለ ስሜትን የሰውን ስሜት የማንጸባረቅ እዛ ሁለተኛ ደግሞ ከሌሎቹ ጋር የሆነ ብሽሽቅ የሚመስል ነገር ውስጥ የመግባት እዛ ላይ በጣም የተጠመደ ስለሆነ ወደ ቅዳሴውም አይመራም ማለት ነው። ወደ ቅዳሴውም አይመራም በይዘቱም ቢሆን ማለት ነው። ከዛ አውዱንም ደግሞ ቅድም እንዳየነው መሆን ያለበት ከቅዳሴው ጋር የተያያዘ አውድ ነው። ምስጋና በጠቅላላ ሊኖረው የሚገባውና ከሱ የሚወጣ ነውና በይዘቱም ቢሆን በአውዱም ቢሆን አሁን ያሉት እነዚህ ፖፑላር የሆኑ ትናንትም ሳነሳ ነበር። ለምሳሌ አሁን አብይ ጾም ላይ ሌላም ጊዜ እሁድ የሚዘጋጁ ጉዞዎች እኔ ለመረዳት ይከብደኛል በጣም። እሁድ የጌታ ቀን ነው እና ክርስቲያኖች ከመጀመሪያው ጀምሮ ተሰብስበው ስርዓት አምልኮ ለመፈጸም ቅዳሴ ለማካሄድ ለዛ የተሰጠ ቀን ነው። ከዚህ የበለጠ ከዚህ
የተሻለ ስራ ሊኖራቸው አይችልም። እና በዛ ቀን ሰው ለምን ይጓዛል ማለት ተጉዞ ቅዳሴው ላይ ካለው ነገር በላይ ቤተክርስቲያን ሊገልጽ የሚችል ነገር ሊያገኝ አይችልም። እና ግን ሰው የሚያስበው አሁን ጾም ነውና የሆነ ገዳም ሊሄድ ብሎ ያስባል። የተሻለ ቤተክርስቲያንን ኤሰንስ የሚገልጽ ነገር እንደሚያገኝ ሁሉ ማለት ነውና በዚህ መንገድ በሌሎችም ብዙ መንገዶች ኦፍኮርስ አሁን የእሑዱንም የአውደ ምሕረት ጉባኤ የሚገባው ነገር ለቅዳሴ ሆኖ ሳለ ቅዳሴውን ትቶ ይሄዳል። የሚያስበው ደግሞ የሚገርመው ነገር እዛ በመሄዱ ለእግዚአብሔር ቅርብ እንደሚሆን የሚያስብ መሆኑ ነው። እና ከእሑድ በኋላ ያለውንም ጉባኤ ለምሳሌ ብንመለከት አሁን ባለበት መንገድ አክቹአሊ ቅዳሴው እንትን እያለው ነው ማለት የሚታሰበው ምንድነው ምዕመናን መቆየት አይፈልጉም፣ ማርፈድ አይፈልጉም። ስለዚህ ቅዳሴውን ጠብቀናቸው በገፋ አድርገን ጀምረን ለምሳሌ 12 ሰዓት 12 ተኩል ወይ ኢቭን 1 ሰዓት ራሱ ሰው እንዲመጣ ተጠብቆ ቅዳሴው ቢጀመር 3 ሰዓት 4 ሰዓት ይሆናል ቅዳሴው በሚያልቅበት ሰዓት። ከዛ በኋላ ጉባኤ ልናካሂድ አንችልም። ስለዚህ ምን እናድርግ? አስቀድመን እንጀምረውና ቅዳሴውን ከዛ ቶሎ ቶሎ አጠናቀን ወደ አውደ ምሕረቱ እንውጣ። ምክንያቱም ሰው የሚፈልገው የትኛውን ነው? አውደ ምሕረት ላይ ያለውን ነገር ነው የሚፈልገው ብሎ ስለ እውነትም ደግሞ ብዙም ሰው ከዛ ሰዓት በኋላ የሚመጣል። ቅድም ያልነው ችግር አለ በአንድ በኩል ማለት ሰው ይረዳዋል ወይ ቅዳሴው ላይ ተገኝቶ ቅዳሴው ግን ያው ለሱ ኦፍ ኮርስ ቅዳሴውን እንዲረዳው ማድረግ ምክንያቱም አሁን እዚህ ጋር ጀስት የሰውን ፍላጎት ቅዳሴው መረዳት ፈልጋለሁ ስላለ ሳይሆን ሰው ምንም ምንም ቅዳሴው ሰው እንደሚረዳው ነው የሚያስበው ማለት ኤክስፔክት ያደርጋል። ቅዳሴውን የጻፉት ሰዎች ያዘጋጁት ሰዎች ሰው እንደሚሰማ ይበል ህዝብ ብለው ሲጽፉ ምን ብለው ማለት ካህኑ ላለው ነገር ተረድቶ ይመልሱ ነው የሚለው። ሰው አሜን ሲል የተጸለየው ነገር ካልገባው አሜን ማለቱ ምን ትርጉም አለው? መስዋዕቱ የሚያደርገው ከሰው ውጭ አይደለም፣ ወደ ሰው ውስጥ ነው የሚያደርገው። ምስጋናው በሰው ልብ ነው የሚያደርገው። መጨረሻም ላይ መስዋዕቱ ወደ ህዝቡ ነው የሚሄደው እና ሰው ውስጥ ነው የሚያድረው። እግዚአብሔር የሚቀበለው እዛ ነው የሚቀበለው። እና ስለዚህ እሱ እኛ ስላልን የሚሆን ነገር ሳይሆን ኦሬዲ እንድናደርግ የታዘዝነው ነገር ዘመናዊ ጥያቄ አድርገን ልናየው አይገባም። ስለዚህ በአንድ በኩል እሱ አለ። ከዛ በሌላ በኩል ግን ኦሬዲ ሰው ልምጣም እንኳን ቢል አሁን ያለው ነገር ሞር በቃ ወደ አውደ ምሕረቱ ጉባኤ ያጋደለ ስለሆነ ሰው እንዲገኝ እንኳን እድል አይሰጠውም ማለት ነው። የቤተክርስቲያን አገልጋዮቹ ሞር ትኩረት የሚሰጡት እሱን ስለሆነ በተለይ ሌላም ምክንያት ይኖረዋል። እኔ ይገርመኛል እዚህ ጋር እንደው አያይዘህ ልታነሳው ደስ የሚለኝ ነገር የምዕመኑን በዚህ መንገድ ነው በአንድም በሌላ ግን ቤተክርስቲያን ውስጥ አሉ የምንላቸውና የዚህ ሐሳብ ወካዮች ናቸው አገልጋዮች ናቸው የምንላቸው አካላት ይሄንን ነገር እንዴት ነው በዚህ መንገድ ሊቀበሉት የቻሉት? እና እኔ በጣም ተራራቀብኝ ያለንበት ሁኔታ የሚጠበቀውና ልክ ንጉሱ ኢዮስያስ እንዳደረገው ማለት ነው። የሕጉን መጽሐፍ ሲሰማ ልብሱን እንደቀደደው በጣም እንደተጨነቀ እንደዛ የሚያስጨንቅ ነገር ነው። በዚህ ርቀት እንዴት ነው ልንቆም የቻልነው? ትንሽ ሰፋ ያለ ነገር ነው ነካክተህ ብታልፍ በጣም ደስ ይላል። ያው ከባድ ነው ነገሩ ማለት አሁን አንተ እንዳልከው እንትን የሚሆነው ነገር እኮ የሚያስገርመው ነገር ምንድነው? አሁን ቅዳሴ ለሚቀድሱም ካህናት ሌሎችም ለሚያስተምሩ መምህራን ቤዚክሊ አሁን ያልከው ኢዮስያስ የሕጉን መጽሐፍ ሲሰማ ነው አይደለ? አሁን በኢዮስያስ ጊዜ መጽሐፉ ጠፍቶ ስለነበረ ነው መጽሐፉ ሲገኝ እና ሲነበብ ኦኬ የሚለው ነገር ለካ እኛ ከምናደርገው ነገር በጣም የራቀ ነው እና ይሄን ያህል ዘመን ርቀን ነው አሁን እዛው ነው እየተባለ ነው ማንሰማው ማለት አሁን ለምሳሌ መጽሐፉ ሳይጠፋ ማለት ቅዳሴው የሚለው ነገር አለ እኛ ግን የምንሰማው ኮምፕሊትሊ የተለየ ነገር ለምሳሌ አሁን እንዴት ነው እንደዚህ ልንርቅ የቻልነው ብለን እንኳን እንጠይቅ አሁን ለምሳሌ ሱታፌ ምስጢርን በተመለከተ ያው ይታወቃል አሁን ያለው ረጅም ዘመን የኖረው ፕራክቲስ አብዛኛው ምዕመን ከቅዱስ ምስጢር ርቆ ነው የሚኖረው ለእግዚአብሔር ያለውን ክብር እየገለጠ እንደሆነ ነው የሚያስበው እና
ልክ ነው ማለት ቅዳሴው በዛው ፍርሃት ነው እንትን የሚያደርገው ማለት እኮ አሁን ያው እኛ ስለለምበር ነው። ለምሳሌ እግዚኦታውን ሰው በጣም በቃ ማለት እንደ ፓሽኔት ነው ስለ እግዚኦታው ላይ በጣም ሰው ኢንጌጅድ ነው እና አሁን ያ እግዚኦታ ላይ ያለው ፍርሃትና ምናምን የሚያስበው እኮ ኦኬ ወደ ምስጢር ልንገባ ነው። ስለዚህ በዛ ምህረት ነው የምንቀበለው። እግዚኦ ማረነ ክርስቶስ ብለን ለምነን ነው ምን እንትን የምንለው ነው። አሁን ነጥለን ነው ያው እኛ የምንመለከተው ማለት ነው። እግዚኦታው ላይ በጣም ፓሽኔት ነው ሰው። ከዛ በኋላ የሚመጣውን ነገር ግን ማለት ያ ፍርሃት ያለው ቁርባኑ ፊት ነው፣ ስጋው ደሙ ፊት ነው እና ቅዳሴ ልክ መጀመሪያ ስንገባ እመቦ በሲ ዘቦአ ቤተክርስቲያን በጊዜ ቅዳሴ ወይ ሰማ መጽሐፍተ ቅዱሳተ ወይ ተሐገሰ እስከ ይፈጽሙ ቅዳሴ ወይ ተመጣውም ቁርባን ይሰደድ ቤተክርስቲያን። ስለዚህ አንድ ሰው ወደ ቤተክርስቲያን መጥቶ መጽሐፍትን ባይሰማ ቅዳሴውን እስኪጨርሱ ባይታገስ ወይም ቁርባን ባይቀበል ከምስጢር ባይሳተፍ ከቤተክርስቲያን ይሰደድ ይላል። ስለዚህ ምን ይያለ ማለት እኛ ካለው አንፃር ስናስብ ምንድነው ይያለ ለምንድነው ማለት ልክ መጽሐፍትን እንደመስማት ሁሉም ሰው ከምስጢር ተሳታፊ እንደሚሆን ነው የቅዳሴው መጽሐፍ የሚያስበው። ይህም ባያደርግ ደግሞ ትልቅ ድፍረት እንደሆነ ነው የሚያስበው። ትልቅ ድፍረት ልክ መጽሐፍ በወንጌል ሲነበብ የሚያወራ ሰው ቢኖር ወይ የሚንቀሳቀስ ሰው ቢኖር እንዴት ይደፍራል እንደምንለው ምስጢር አለመቀበልም እንደዛው እንደ ድፍረት ነው የሚያየው። ስለዚህ አሁን እንደዚህ ስለሆነ በቃ ሁላችንም በቃ ተነስተን እንደዚህ እናድርገናል ለማለት አይደለም። ግን ምንድነው እያሰብባት ቅዳሴው ላይ ለምንድነው እንደዛ የሚለው? ከታሰበው ነገር ቤተክርስቲያን እንድትኖር ከተሰጠበት መንገድ መራቃችን ግልጽ ነው። ስለዚህ ወደዛ ለመመለስ ማድረግ ያለብንን ነገር አመታትም ይፍጅ የተወሰኑ ትውልዶች ማለፍ ይኖርባቸው መሆን አለበት እንጂ ከቅዳሴው ከሚለው ነገር በተቃራኒ እያደረግን እንደሆነ እያወቅን ቆመን እየዘመር ነው ሁሌ እንዴት እንትን ላይ ሰጠን ይችላል? እንዴት አክሴፕት ልናደርገው እንችላለን? ይሄ ብቻ ሳይሆን ሌሎች ብዙ ቅዳሴው ላይ ብናነሳ እንደዚህ ማለት የምንናገረው ነገር የሚጸለየው ጸሎት አንድ ነው፣ የምናደርገው ነገር ነው በተቃራኒ ነው እና ቀደም እንዳልኩ ለምሳሌ መጽሐፍትን ይስማ ይላል አይደል? መጽሐፍትን ይስማ ይላል። አሁን ባለው ፕራክቲስ ሰው ይሰማል። አሁን ምንባቦቹን እንኳን እንውሰድና መልእክት ብዙ ቦታ በቃ ዝም ብሎ በውስጥ ይጨርሱታል እንጂ ወዲያው ገና መልእክቱን የቅዱስ ጳውሎስ መልእክት ሳንሰማ ቅዱስ ሐዋርያ ጳውሎስ ወደሚለው መዝሙር ቅዱስ ሐዋርያ ጳውሎስ ብለን የምንዘምረው እኮ መልእክቱን ስለሰማን ነው። ምንድነው ሰናየ መልእክት እንላለን ሳንሰማ እንዴት ነው ሰናየ መልእክት እንላለን? እና በቃ የተገላቢጦሽ ነው ብዙ ነገር የሚሆነው ማለት ነው። እና ወይም ደግሞ ትዕዛዝ ለምሳሌ ሲያነብ አሁን ብዙ ቦታ ለምሳሌ አይነበብም። እንዳጋጣሚ እኔ አዲስ አበባ በምኖርበት ደብር ይነበባልና መጀመሪያ ላይ አንድ ጸሎት አለች። ወደ ቅዳሴ ሊገባ ሲል ህዝቡ ሁሉ ይሄን ይስማ ይላል ቅዳሴው እና ወንድሜ ሆይ ኃጢአትህን እያሰብክ በዚህ ልቡና ኑር እያለ ለህዝቡ በቅዳሴ ጊዜ እንዴት መሆን እንዳለባቸው ያዛል። እና አሁን ይሄን መልእክት አለማንበብም ወይም ደግሞ ካህኑ ወጥቶ ለምሳሌ በግዕዝ ቢያነበው ህዝቡ እንደማይሰማው እያወቀ ምንድነው ማለት እንዴት ነው ቅዳሴውን በስነ ስርዓት እያደረገ ነው ሊባል የሚችለው? እና ልክ እንዳልከው መሆን የነበረበት ቁጭ ብለን ብንሰማው ቅዳሴውን ልክ እንደይፈስ ልብሳችንን መቅደድ ነው አሁን ያለብን። በቃ ሄደናል፣ ከተሰጠን ስርዓት ወጥተናል። ስለዚህ እንዴት እናድርግ ብለን ቁጭ ብለን መመካከር ያለብን ጊዜ ነው። መሆን የነበረበት በጣም በቃ ቆይቷል። ይሄ መሆን ከነበረበት ግን ዞሮ አሁን ሪያላይዝ ያደረግነው ወደዚህ ነገር የመጣ ነው። አሁንም ምንም ጊዜ ልንሰጠው የምንችለው ነገር አይደለም። ምክንያቱም ቅድም ባልነው መጠን የሰውነታችንን ትርጉም ለማግኘት መነሻው ቅዳሴ ከሆነ ምንም አይነት ግዴለሽነት ልናሳይ አንችልም። ምንም አይነት ስንፍና ልናሳይ አንችልም እና ክሪቲካሊ አስበን ተቀምጠን ለመማከር ጊዜ ማጥፋት የለብንም ብዬ ነው አስበው። ይህን ነገር እያወቅን ከሆነ እያደረግን ያለን
እኔ ሃይማኖትም አለም ብዬ ማለት ውላጤ ያደረገው ነው የሚመስለኝ። እንደዛ ብያስብና ብዙ ጊዜ እንዴት ልናገኘው ቻለን? ይሄ ውላጤ ማን ነው ምንታዊም እንዴት ነው ልናዳብር የቻልነው በህይወታችን? ትምህርቱ ሳይሰበክልን ማለት ኦርቶዶክሳዊነት ቤተክርስቲያን ውስጥ የምንሰማው ትምህርት የተዋህዶ ትምህርት ነው። አባቶቻችን የኖሩትም ቀደምት የነበሩት አሁንም እኛ እንድንኖር የሚጠበቀው በኦርቶዶክሳዊ በተዋህዶ ኮንሰፕት ነው። እያደረግን ያለነው ግን እንዳልከው ኢቭን አሁን የተሻለ ህይወት አላቸው፣ ጋር ቅርብ ናቸው፣ ቅዳሴ ያስቀድሳሉ፣ ይቆርባሉ ምንላቸው ማካላት ምንታየውን በደንብ ነው የምታየው። በቅዳሴ ውስጥና ከቅዳሴ ውጭ ያላቸው ህይወት ቶታሊ ተለያየ ነው። እና እንዴት ኦርቶዶክስ ነን ሁሉ ማለት የተዋህዶ አማኞች ነን ሁሉ ማለት ይቻላል ወይ? በህይወታችን እየገለጥን ያለ ነው ምንታዊም እስከሆነ ድረስ ሃይማኖት አለን ይሁሉ እኔ እጠይቃለሁ። እና በጣም አስቸጋሪ ያስጨንቃል፣ እውነት ለመናገር ያስጨንቃል፣ በጣም ያስጨንቃል። ግን ያው ቤተክርስቲያን የመኖሯ እውነታ ማለት ያው እግዚአብሔር መሐሪም ቸርም ስለሆነ ማለት ይመጣል። አሁን እኛ ለምሳሌ እንዳልነው አሁን ከቅዳሴው የተለየውት ሊኖረን አይችልም። ከዛ ስታስበው ታሪካችንንና ምን ያህል ሰው ከቅዳሴው ተለይቶ ለብዙ መቶ ዓመት እንደኖረ ስታስበው በጣም ያስጨንቃል። እንዳልከው ሃይማኖት ተርፎናል ወይ የሚያስብል ነገር ነው። ግን ያው በሰው ድካም ምክንያት አይደል ይሄ ነገር የሚሆነው። እና የሰውን ድካም ደግሞ እግዚአብሔር ስለሚረዳ ቤተክርስቲያንን አይተዋት እና ያ ስለሆነ እግዚአብሔር እንዳልተለየን እናውቃለን። እና የምታየው ነገር ደግሞ ምንድነው አሁን ስለኛ ታሪክ የሚገርመው ነገር ስቲል በዚህ ውስጥ በጣም ብዙ ማለት ቅዱሳን ሲገኙ በመካከላችን ኢቭን ባህላችን ራሱ በጣም በብዙ መንገድ የክርስትናው ነገር ሲገለጥበት ታያለህ። እና ስለዚህ ያው እግዚአብሔርን እያመሰገን ግን ችግሩ ምንድነው አሁን ልክ አሁንኛ ነገሩን ለማየት እንደምንቸገረው ማለት በብዙ መከራ ነው አባቶቻችን ቤተክርስቲያንን እኛ ጋር ያደረሱት። እና የነበረው ሁኔታ የነበረው ትግል ቀላል አልነበረም። ስለዚህ እነሱ ያንን ማድረግ ማይችሉበት ብዙ ምክንያት ነበር። እኛ ግን ምክንያት አለን ብዬ አላስብም። እና አሁን ደግሞ የመጣብንን ፈተና በጣም ብዙ ነው ማለት አትሊስት በእነሱ ጊዜ ማለት ነገሮች ያን ያህል ተለዋዋጭ አልነበሩም። እኛ ግን አሁን አዲስ ዓለም ውስጥ ነው እየኖርን ያለነው እነሱ ከኖሩበት አንፃር ማለት ነው። እና እያወቅን ይሄን ነገር ለማድረግ ምን ዘገይ ከሆነ በክርስቲያኑ ህይወት ውስጥ ቅዳሴ ሊኖረው ወደሚገባው ቦታ ማን መልሰው ከሆነ በጣም ማለት ለኛም ትልቅ በደል ነው የሚሆነው። ወደፊትም የሚመጣው ነገር በጣም አስጊ ነው የሚሆነው፣ በጣም አስጨናቂ ነው የሚሆነው ብዬ ነው ማለት። የሚያስፈራ ነገር ነው ከፊት ለፊት የሚታየው። እና መቼም ጉዳዩ በጣም ሰፋ ያለ ነገር ነው። በአንድ ውይይት የሚጠናቀቅ ነገር አይደለም። እንግዲህ አንተም ቃል እንደገባኸው እንግዲህ ድጋሚ መጥተህ ክፍል 2 በጉባኤውም በዚህም በሚዲያው ምን እንሰራዋለን ብዬ ተስፋ አደርጋለሁ። ግን እንደማጠቃለያ ፋክተሮቹ ብዙ ናቸው አሁን ለደረስንበት ችግር። ግን እኛ ቢያንስ የሚታየን ግልጹ ነው የሚታየን ቅዳሴውን ወደ ቦታው ወደ ማዕከላዊነቱ የመመለሱ ጉዳይ ላይ አንዱ ትልቁ ችግር ሆኖ የተጋረጠው ቋንቋው ነው። ቅዳሴው የሚደረግበት ቋንቋ እና የህዝቡ አረዳድ ማለት ነው። እኔ ቋንቋው ራሱ ቢለወጥ ከዛ በኋላ ራሱ እኮ ያሉት የነገር መለኮታዊ ጉዳዮች ደግሞ ሌላ ጉዳዮች ናቸው። ግን ቢሆንም ሰው እና ትውልዱ ሊሰማው ወደሚችለው ቋንቋ መምጣት አለበት የሚል እምነት አለ። እና እሱን ለማድረግና ቢያንስ ከዚህ አንጻር ልንሰራው የምንችለው ስራ ምንድን ነው ትላለህ? ምን ማድረግ እንችላለን? እሱ አክቹዋሊ ያው ከኛ በፊት የነበሩት አባቶች ያው ቀድመውናል። ለምሳሌ አትሊስት ለአማርኛው አይ ቲንክ ወደ ሌሎች ብዙዎችም ቋንቋ ተተርጉሟል ይመስለኛል። በዛ መልኩ ይካሄዳል ማለት ከመተርጎሙ ይልቅ አሁን አስቸጋሪው ነገር ምንድነው መተግበሩ ነው። ማለት ወደ አማርኛ ቢተረጎም
ከዛ ካህናቱ ግን ለምሳሌ ጸሎቱን ማያነቡት ከሆነ ህዝቡ እንዴት ሊያውቅ ይችላል? ማለት ኢንስትራክሽንም ነው። አሁን የኛ ቅዳሴ በተለይ ደግሞ ቴዎሎጂካል ኤጁኬሽን ነው፣ ከዛ ኢንስትራክሽንም ነው፣ ሞራል ኢንስትራክሽንም ነው፣ ብዙ ነገር ነው እና ቢያንስ እኔ የማስበው ነገር ምንድነው አትሊስት በተቻለ መጠን ማለት እኛ በምንችለው መጠን አሁን ምንድነው ያው ቅድም እንዳልነው መላ ህይወትን የሚመለከት ነገር መላ ህይወትን የሚመለከት ሲባል ፐርሰናል ህይወትን ብቻ ሳይሆን እንደ ክርስቲያን ማህበር እንደ ማህበር ነው ክርስቲያን የምንሆነው። ስለዚህ ቤተክርስቲያን የክርስቶስ ሰውነት ናት አልን። እዛ ቅዱስ ጳውሎስ እንዳለው እኛ ልዩ ልዩ ብልቶች ነን። እጅም የራሱ ስራ አለው፣ እግርም የራሱ ስራ አለው። ግን ሁሉም ለአንድ ፐርፐዝ ነው የሚሰራው ልዩ ልዩ ሚናው። ስለዚህ ወደዛ ይሄ ቅዳሴ ላይ ጳጳሱም ቄሱም የሚያደርጉት ነገር አላቸው፣ ዲያቆኑ የሚያደርገው ነገር አለው፣ ምዕመኑም ልክ እንደዛ እንደምናደርገው ካህኑ እንትን እንደ ጸሎቱን እንደሚያነበው ዲያቆኑ ትእዛዙን እንደሚናገረው ከዛ ህዝቡ አሜን እያለ እንደሚመልሰው ትእዛዙን እንደሚፈጽመው ሁሉ ይሄ ማለት ውጪ ያለው ህይወታችንም እንደዛው ነው መሆን ያለበት ማለት ነው። ስለዚህ ልክ እዛ ውስጥ እንደ አንድ ልብ በአንድ አእምሮ ለአንድ ነገር እንደምንተባበረው የክርስቲያን ህይወት ከዛም ውጪ እንደዛ ነው መሆን ያለበት። ግን አሁን ያንን አንድነት ማምጣት በባንድ የምናደርገው ነገር አይደለም። ግን ቢያንስ አንደኛ ቅዳሴው ላይ እስቲ እንስማው የሚለው ምንድነው? ቅዳሴው ምንድነው እያለ ነው? ስርዓተ አምልኮ ምንድነው እያለ ነው ያለው? ምንድነው እያለ ያለው የሚለውን እንዲሰማ ቅድም እንዳልኩ ማለት ከሰዓት ጀምሮ ከዛ በኋላ ይዘቱን በስነ ስርዓት ለህዝቡ ለመስማቱ መጨነቁ፣ ከዛ ደግሞ እኛ ደግሞ ጆሮአችንን እንክፈት። ልክ ቅድም ስለ ኢዮስያስ እንዳልነው እስቲ እንደ አዲስ ተሰብስበን ቁጭ ብለን ምንድነው የሚለው ምንድነው እየተባለ ህጉ የሚያዘው ምንድነው የሚለውን እንስማና ማለት ያው ካለው ነገር ጋር እንዳነጻጽረው ሰው ወደ ምን አቅጣጫ ነው መሄድ ያለበት የሚለው ላይ እንስማማ። አትሊስት የቅዳሴው ትርጉም ምንድነው ይዘቱ ምንድነው የሚለው ላይ ከተስማማን እዛ መሆን ከነበረብን ምንም ያህል እንራቅ መሄድ ያለብንን አቅጣጫ ግን እንስማማለን። ከተስማማን ከዛ በኋላ ነገሮችን ማድረጉ ያን ያህል አስቸጋሪ ላይሆን ይችላል እና ቢያንስ በዚህ መጀመር አለበት ብዬ ነው ማስበው። ከዛ በኋላ ያለው ነገር ውስብስብ ነው፣ ግን አትሊስት ይሄ ጥሩ መጀመሪያ ነው የሚሆነው ብዬ ነው ማስበው። እኔ እዛም ውስጥ ብዙ መፍትሄዎች ይገኛሉ ማለት ማይናገር አይደለም ራሱ ይዘቱ ማይናገር አይደለም የሚናገር ነገር ነው። ስለዚህ ከዛ ጀምሮ መፍትሄ ይመጣል ብዬ አስባለሁ። በጣም ጥሩ ይስጥልን። ያው ሌሎችም በርግጥ ተጨማሪ ጥያቄዎች ነበሩ፣ ግን ከጊዜ አንጻር ብዙ ስላለብን ማሳጠር አለብን። በመጨረሻ መቅረት የሌለበት ነገር አለ ለምታስቡ ካለ እሱን አስተላልፍና ፕሮግራማችን ይጨርሳል። አይ ያው ማለት እንዳልከው ብንነጋገር በዚህ ጉዳይ በጣም ብዙ እንነጋገራለን፣ ግን ጉባኤውም ላይ ለነበረው ጊዜ አሁንም ለነበረን ጊዜ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። በጣም ክብር ይሰማኛል ይህን እድል ስላገኘው ማለት ነው እና ያው በዚህ መንፈስ ጉባኤውም እንዲሰፋ እንዲደረጅ ውይይቶቹም እንዲቀጥሉ እኛም ያው በተቻለ መጠን ይህን ነገር በተመለከተ ስራዎች ለመስራት እየጣርን ነው። እንግዲህ እግዚአብሔር ከሁላችን ጋር ይሁን። አሜን አሜን። እግዚአብሔር ይስጥልን፣ ክብሩ ለእኛም ጭምር ነው። ወንድሜ ባሪ በእውነት የነበረብን የስራም ቤተሰብም አካባቢ ያሉ የተጨናነቁ ነገሮች እረዳለሁ። በዛ መካከል ነው ፈቃደኛ ሆነህ የመጣልን። በጣም በጣም ከልብ ነው የማመሰግነው ስለነበረን ቆይታ። በሰላም ወደ ቤት መልሰን ያለው ተመልካቾቻችን ቆይታ ስናደርግ የቆየ ነው። ኦርቶዶክሳዊ ስርዓተ አምልኮ ምን ይመስል ነበረ? የገጠሙት ችግሮችና ተግዳሮቶች ምንድን ናቸው? የመፍትሄ መውጫዎችስ ምን መምሰል አለባቸው የሚለውን እንደተመለከታችሁት ነው። እስካሁን ድረስ ከኛ ጋር ስለቆያችሁና እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ወር በሌላ እንግዳ በሌላ ርዕሰ ጉዳይ የምንመለስ ይሆናል። ያደርሰን